ሃሌሉያ ሃሌሉያ አትወትነሳይ በስመ አብ ወወልድ ወመንፈስ ቅዱስ ሰለስተ አስማተ ነሲየ እትመረጎዝ እመኒ ወደቁ እትነሣእ ወእመኒ ሆርኩ ውስተ ጽልመት እግዚአብሔር ያበርህ ሊተ በእግዚአብሔር ተወከልኩ። የተወደዳችሁ የክርስቶስ ቤተሰቦች፣ የድንግል ማርያም የአስራት ልጆች ከተለያየ ዓለም ላይ ሆናችሁ ይህን ቃል እግዚአብሔር እንድንማማር ለፈቀደን ለሁላችሁ እንዴት ሰነበታችሁ? እንዴት ከረማችሁ? ዋላችሁ? አረፈዳችሁ? በያላችሁበት ዓለም አሜን። ሰማይና ምድርን፣ ብርሃንና ጨለማን፣ ገነትና ሲኦልን፣ ሐሩርና ቁሩን፣ አዕዋፈ ሰማዩን፣ ወአሳተ ባሕሩን በእጁ መዳፍ ላይ አድርጎ በየፍላጎታቸው የሚያሰማራ ከጥልቀት በታች ከምጥቀት በላይ ያሉትን 20 ዓለማት ሁሉ በየፍላጎታቸው የሚያስተዳድረው አምላካችን መድኃኒታችን ኢየሱስ ክርስቶስ ያለ የነበረ የመጣ ለፍርድ የሚመጣ መጠጊያችን አምላካችን የሌለበት ጊዜ የሌለ የማይኖርበት ጊዜ የማይኖር ስሙ የተባረከ የተመሰገነ ይሁን። እንደዚሁም መትሕተ ፈጣሪ መልዕልተ ፍጡራን አማላጃችን ንጽሕተ ንጹሐን ብጽሕተ ብፁሐን ቅድስተ ቅዱሳን ስምርት ክብርት ወልዕልት አንቀጸ ብርሃን ማዕርገ ሕይወት ወማህደረ መለኮት እሞሙ ለሰማዕት ወእህቶሙ ለመላእክት ሞገሰ ስብከቶሙ ለሐዋርያት ትንቢቶሙ ለነቢያት ተስፋዎሙ ለአዳም የተባለች የገዛ ፈጣሪዋን ለመውለድ የተመረጠች ንጽሕተ ንጹሐን ድንግል ማርያም ስሟ የተባረከ የተመሰገነ ይሁን። እንደዚሁም ደግሞ እኛንና የሰማዩ አምላካችንን እንደ ድልድይ ተዘርግተው የሚራዱ የሚያማልዱ በጸሎታቸው የሚያስቡን እንደየደረጃቸው ሊቃነ መላእክት፣ ሰማዕታት፣ ነቢያት፣ ሐዋርያት ቅዱሳን ሁሉ ስማቸው የተባረከ የተመሰገነ ይሁን። ረድኤተ እግዚአብሔርን አጋዥ በማድረግ በዕለቱ እንድንነጋገርባት የመረጥኩት ርዕስ እኔ ቅዱስ እንደሆንኩኝ እናንተ ደግሞ ቅዱሳን ሁኑ ተብሎ ተጽፏል አለን ሊቀ ሐዋርያት ቅዱስ ጴጥሮስ በአንደኛ መልእክቱ ምዕራፍ 1 ቁጥር 15 እስከ 17 ቅዱሳን ሁኑ እስመ ቅዱስ አነ እኔ ቅዱስ እንደሆንኩኝ እናንተ ደግሞ ቅዱሳን ሁኑ ተብሎ ተጽፏል ብሎ አለን። ይህ የተጻፈው የተነበበው ምንባብ በዕለቱ ቅድስት የአብይ ጾም ሁለተኛ ሳምንት ላይ የቅድስት በሰንበቱ ላይ ሲቀደስ ንፍቅ ሆኖ ተጨማሪ ዲያቆን ሆኖ ያነበበልን ነው። ከቅድስት ሳምንት እሑድ እስከ ምኩራብ ያለው ሳምንታቱን በሙሉ በዚህ ሳምንት ቅድስትን የምናስብበት ነው። ለምንድን ነው በዚህ ርዕስ ለመማር የመረጥ ነው? ምክንያቱም እኔ ቅዱስ እንደሆንኩኝ እናንተ ቅዱሳን ሁኑ ያለን ፈጣሪያችን ለኛ ያልሆነልን ነገር የለም። ምክንያቱም ውድ ነፍሱን ለኛ እስከ መስጠት ደርሷል። ቅዱሳንም እንድንሆን ይፈልጋል። እኛ ግን እሱ እንደፈለገልን እንደመረጠልን ቅዱሳን ሆነናል ወይ የሚለውን እንዴት፣ መቼ፣ ለምን፣ በምን ምክንያት መቼ ነው የተቀደስነው? መቼ ነው ቅዱሳን የሆነው? ወደፊትስ እንዴት ነው ቅዱስ የምንሆነው? አሁንስ የት ነው ያለነው ብለን አመዛዝነን ራሳችንን ያለንበትን ቦታ እንድናውቀውና
ይልቁንም ፈጣሪያችን የሚደሰትበት የበረከት አካሄድ እንድንሄድ ይህን እንድናውቀው ያህል ነው። በአጭሩ ሁልጊዜ ሰምታችሁታል። የሁለተኛው ሳምንት ቅድስት ናት። የመጀመሪያው ሳምንት ዘወረደ ነው። ዘወረደ እስከ ቅድስት ያለው ጾመ ሕርቃል የሚባል ሌላ ትምህርት አለው። አሁን ወደዛ አልገባበትም። እኛ ግን ቅድስት ነው የምንመለከተው ዛሬ። ቅድስት ማለት ትርጉሙ ራሱ ልዩ፣ ቅድስት ሥላሴ እንደምንለው ቅድስት ልዩ፣ ክብርት፣ ንጽሕት፣ ውድስት፣ የተለየች ማለት ነው። ለምንድን ነው እችኛዋ ቅድስት የተለየችው ካልን የፈጣሪ ለኛ የጾመው ጾም ተጠምቆ ጥምቀታችንን እንደባረከ ጾሞ ደግሞ ጾማችንን ይባርክ እንደገና ደግሞ ዓለምን ይቀድሳት ዘንድ ከሰማይ ወርዶ በአጭር ቁመት በጠባብ ደረት በሥጋ ማርያም ተገልጦ አራያ አብነት እንዲሆን ነው እንጂ እኛ ብንጾም ወደ ፈጣሪ ለመቀደስ ነው፣ እንድንቀደስ ነው። ከዛ በኋላ የፈጣሪ ልጆች ለመሆንና ያቺ በሰው ሐሳብ በሰው ጆሮ ያልተሰማች የመጨረሻዋን ቤታችንን ለመውረስ ከእግዚአብሔር ጋር ለመሆን ነው ምንጾመው። ነገር ግን ፈጣሪ እቀደስ ኃይል በባህሪው ቅዱስ ነው፣ እከብር ኃይል ክቡር ነው፣ እነግሥ ኃይል ንጉሥ ነው። የአማልክት አምላክ፣ የጌቶች ጌታ፣ የነገሥታት ንጉሥ፣ የልዑላን ሁሉ ልዑል፣ የኃያላን ሁሉ ኃያል ነው። እይመውት ነው፣ ምጡቅ ነው፣ ስፉ ነው፣ እሳታዊ ነው፣ ነበልባል ነው፣ ፀሐይ ነው። ስለዚህ ፈጣሪያችን አምላካችን መድኃኒታችን ኢየሱስ ክርስቶስ ይህች ከሳምንታቱ ሁለተኛውን ሳምንት ከዚች 40 ቀን የሚሞላን እስከ ሕማማት ያለችውን ቀን ለማሰብ እቺ ፈጣሪ ጾምን የጀመረባት ሰንበት ስለሆነች በቅድስት ተብላለች፣ ልዩ ተብላለች። በዛ አይነት መንገድ እንወስደዋለን ማለት ነው። ስለዚህ ቅድስት እንዲህ ባለ መልኩ ከተረዳን አሁን እኛ መነጋገር የሚገባን አሁን ፈጣሪያችን ቅዱሳን እንድንሆን ፈልጓል። ግን እኛ መቼ ነው ግን ቅዱሳን ይሆን ነው የነበር ነው? ያን ቅዱስነታችንንስ ጠብቀነዋል ወይ? እንደገና ደግሞ ነገና ከነጎዲያ አሁን ያልጠበቅነው ከሆነ የፈጣሪ ጥያቄ ለምን ረከሳችሁ አይደለም፣ ለምን አትቀደሱም ነው። ለምን ወደቃችሁ አይደለም፣ ለምን አትነሱም ነው። ለምን ሆድባሳችሁ አትጨነቁ ነው። ሁልጊዜ አትፍሩ፣ አትጨነቁ፣ ከኔ ጋር ኑ፣ ለሁለት ጌቶች አትገዙ፣ ነገር ግን አንድ ጌታ ምረጡ፣ እኔን ምረጡ፣ ከኔ ጋር ኑሩ፣ በሕይወታችሁ ደስታ ታገኛላችሁ። ያኛው ዓለም አይምርም፣ ያኛው ዓለም ጨለማ ነው። ፈጣሪ ግን መሐሪ ነው፣ ፈታሂ ነው፣ መሐሪ ነው። በቃ የሚምር አምላክ ነው። ስለዚህ ቅዱሳን እንድንሆን ያስፈለገን ለዛ ነው። አሁን ጥያቄ ለመመለስ ያህል መቼ ነው ቅዱሳን የሆን ነው የነበረው? መቼ ነው ቅዱሳን የሆን ነው ስንል ነገርን ከስሩ ውሃ ከጥሩ እንዲሉ ልክ ገና ስንጸነስ 40ኛ ቀን ሲሞላን ነው ሰው ብለን የምንሰየመው። ስንወለድ አይደለም ሰው የምንሆነው። ገና 39 ቀን ሁሉ ፈሳሽ ነን። ልክ 40ኛው ቀን ላይ ግን ሰው ተብለን እንሰየማለን። ቅዳሴ አትናቴዎስ ላይ ግልጽ አድርጎ አብራርቶ ያ ሊቁ ጽፎታል። ነገር ግን ቅዱሳን የሆነው ያኔ ገና እናታችን ማህፀን እያለን ነው። ስንወለድ ደግሞ ቤተሰቦቻችን እናቶቻችን ከመንፈስ የተገኘ መንፈስ ነው፣ ከመንፈስ የተወለደ መንፈስ ነው፣ ከስጋ የተወለደ ስጋ ነው የሚለውን ከማየ ዮርዳኖስ ከአብራ ከመንፈስ ቅዱስ እንጠመቅና እንደገና ደግሞ ቅዱሳንነታችንን በደንብ አድርገን እንጨምርበታለን እንጂ ቅዱሳን የሆነው ግን ገና ጠዋት ነው። እንዴት ነው ትሉኝ እንደሆነ እግዚአብሔር አዳምን ከምድር አፈር አበጃጀውና በእጁ 21 ፍጥረታ ይሁን ይደረግ ይሄ ይሁን እያለ ነው በሐልዮ የፈጠራቸው። ይሁን እያለ ይኩን እያለ ሰውን ግን በእጁን ያበጃጀው ነፋስን፣ አፈርን፣ ውሃን፣ እሳትን በእጁ ላይ አድርጎ እፍ ባለበት ያ ሰውም ሕያው ፍጡር ሆነ ይለናል ዘፍጥረት 2:7 ላይ ስትመለከቱ። በአፍንጫውም የሕይወትን እስትንፋስ እፍ አለበትና ያ እፍ የተባለበት ሰው ሕያው ነፍስ ያለው ሆነ። ምን ያለው ነፍስ ሆነ? ሕያው። ስለዚህ
ፈጣሪያችን ለኛ ቅዱስ ሆኖ ቅዱሳን እንድንሆን፣ ብርሃን ሆኖ ብርሃን እንድንሆን፣ ትሑት ሆኖ ትሑታን እንድንሆን ብቻ ሳይሆን ዘላለማዊያንን ፈጣሪ ዘላለማዊ ነው፣ እይመውት ነው። ከፈጣሪ ጋር አብረን እንድንኖር እንደ መላእክቱ እንድንሆን አድርጎ ሕያው አድርጎ ነው የፈጠረን። እኛ የምንሞት አይደለንም። ይሄ ስጋማ በስባሽ ነው። ስጋ እዚህ ምድር ላይ ቀሪ ነው። መጽሐፈ ሲራክ ምዕራፍ 17 ቁጥር 1 ላይ ስጋ ከምድር አፈር ተፈጥሯል፣ ወደዛ ወደ ምድር ይመልሰዋል ብሏል። ነፍስ ግን የመጣችው ከፈጣሪ ነው። ስጋ በስባሽ ነው፣ ፈራሽ ነው፣ ዋጋ የለውም። በነፍሳችን ነው እግዚአብሔርን የምንመስለው። በነፍሳችን ነው ዘላለማዊ የምንሆነው። ያቺ አንድ ነፍሳችን የመጣችው ከእግዚአብሔር ነው። ልክ 40 ቀን ሲሞላን ሰራጺው፣ መንጽሂው፣ መጽንሂው፣ መስተፍስሂው፣ መስተስሪያ ሁሉ ጌጋዩ፣ ከሳቴ ሚስጥሩ የሚያስደስተው ጰራቅሊጦስ፣ ዓለምን ይቀድሳት ዘንድ የወረደ ጰራቅሊጦስ ሕይወትን ሰጥቶን ከዛ በኋላኛ ዘላለማውያን ሆንን ማለት ነው። ቅዱሳን የሆነው ያን ጊዜ ነው። ለምን? ከቅዱሱ የተሰጠችን ቅድስት ነፍስ በውስጣችን ስላለ። በእኛ ውስጥ ቅድስት ነፍስ አለች። ያ ቅድስት ነፍስ የመጣችው ደግሞ ከፈጣሪ ነው። ለምን? የሕይወትን እስትንፋስ አፍንጫው ላይ እፍ አለበት። ያ ሰው ሕያው ነፍስ ያለው ሆነ። ያቺ ነፍስ ልብ ታረጋለች፣ ታስተውላለች፣ ነባቢት ናት፣ ትናገራለች፣ ሕያዊት ናት፣ ዘላለማዊ ናት። በእግዚአብሔር አብ፣ በእግዚአብሔር ወልድ፣ በእግዚአብሔር መንፈስ ቅዱስ ሰውን በመልካችን በምሳሌያችን እንደ አርአያችን እንፍጠር ሲባል ምሳሌነቷ መልኳ ይሄንን ነው። በነፍሳችን ነው የምንመስለው። አብን ስናስብ የኛ ለባዊነታችን ነፍሳችን ላይ ያለችው ለባዊት ነው። አንዲት ነፍስ ነው ያለችን፣ 3 ባህሪያት አላት። አንድነቱን በመለኮት በእዘዝ በአገዛዝ በመንግስት አንድነቱን ነውና ውስጧ ደግሞ 3 ባህሪያቶች አሏት። አንደኛው ልብ ታረጋለች፣ ታስተውላለች። የሉቃስ ወንጌል ምዕራፍ 16ን የአልዓዛርን የባለጸጋውና የአብርሃምን ታሪክ ስለምናውቅ ታስተውላለች። ነባቢት ናት፣ ትናገራለች፣ ሕያዊት ናት፣ ዘላለማዊት ናት። ስለዚህ ቅዱስ ነኝና ቅዱሳን ሁኑ ብቻ ሳይሆን ዘላለማውያን አድርጎን የፈጠረ። መቼ ነው ቅዱስ የሆነው ስንል ገና ድሮ ገና እናታችን ማህፀን እያለን ማለት ነው። ስለዚህ ፈጣሪ እንደዚህ ቅዱሳን ብርሃን ሆኖ ብርሃን እንድንሆን አልሰሰተም። ሩህሩህ የሆነ አምላክ ስለሆነ ያለ ለወደደው ለፈጠረው ሰው አልሰሰተም። ተቀዳሚ ተከታይ የሌለውን አንድያ ልጁን እስከሚሰጥ ድረስ ዓለሙን እንዲሁ ወዶታል። ዓለም ሲባል ተራራው፣ ወንዙ፣ ሸለቆ አይደለም። ዓለም የተባለን እኛ ነን፣ ዓለም ውስጥ ያለን ማለት ነው። ተቀዳሚ ተከታይ የሌለውን አንድያ ልጁን እስከሚወድ ድረስ ልጁን ለሞት አሳልፎ ሰጥቷል። የዮሐንስ ወንጌል ምዕራፍ 3 ላይ ታገኙታላችሁ ማለት ነው። አንድያ ልጁን እስከሚሰጥ ድረስ። ስለዚህ በዚህ ረገድ ነው ፈጣሪ የወደደን። እነዛ ደግሞ ስጋ ስለለበስን ስለምንጨነቅ አትጨነቁ፣ እኔ በልቤ የዋህ ትሑት ነኝ፣ እንደኔ የዋህ ትሑት ሁኑ፣ አትጨነቁ፣ በስጋችሁ ደካማ መሆናችሁን አውቃለሁ። ኑኡ ወደኔ ኑ ሀቤ ወደኔ ኑ ሰሩሃን ወጽውራን ወአነ እኔ አአርፈክሙ አሳርፋችኋለሁ። የማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ ያለ ኃይለ ቃል ነው። እንድንጨነቅበት በጨለማ ውስጥ እንድንሆን ስለማይፈልግ ሁልጊዜ ፈጣሪ ለኛ የተመቻቸ ሕይወት ሰጥቶናል። ግን ገና ስንፈጠር እኛ ፈጣሪ ባሰበልን መንገድ ሄደናል ወይ? ጥያቄው እሱ ነው። ሄደናል ወይ? ምክንያቱም እኛ ቅዱሳን እንድንሆንና ጠላት ዲያብሎስን እንድናሳድድ ከዛ በኋላ እግዚአብሔር እንድናመልክ ለሱ እየሰገደን እንድንኖር በሕይወታችን ሁሉ ደስ እያለን ደስተኛ ሆነን እንድንኖር ነው እንጂ ለጭንቀትና በጨለማ ማለት እንዲሰማን አይደለም ፈጣሪ ያመጣ። ወደ ኤፌሶን ሰዎች ምዕራፍ 1 ቁጥር 4 እስከ 7 ላይ ምን የሚል ቃል ተጽፏል መሰላችሁ? ዓለም ሳይፈጠር በፊቱ ቅዱሳንና ንጹሃን ያለ ነውር በፍቅር ያደርገን ዘንድ ለእርሱ መረጠ። ተመልከቱ፣ ዓለም ሳይፈጠር በፊቱ ቅዱሳንና ንጹሃን ያለ ነውር በፍቅር ያደርገን ዘንድ። እኛ እንግዲህ ዓለም ሳይፈጠር በፊት ምን እንድንሆን ነው ፈጣሪ ወደ ምድር ያመጣን? ንጹሃንና ቅዱሳን እንድንሆን ነው።
ወደ ምድር ያመጣን። ለዛ ነው ሊቀ ሐዋርያት ቅዱስ ጴጥሮስ የጠራችሁ ቅዱስ እንደሆነ በሁሉ መንገዳችሁ ሁሉ ቅዱሳን ሁኑ ብሎ ያስተማረን። ለዛ ነው እችን ደግሞ የጠራችሁ ቅዱስ እንደሆነ ቅዱሳን ሁኑ የሚለውን ከየት ነው ስቦ ያመጣው ካልን ከብሉይ ኪዳን ዘሌዋውያን ምዕራፍ 19 ቁጥር 2 ላይ ስንመለከት አምላካችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ሊቀ ነቢያት ሙሴን ሲያጽፈው እኔ ቅዱስ እንደሆንኩኝ እናንተ ቅዱሳን ሁኑ አላቸው እስራኤል ዘሥጋን። ፍጻሜው ግን እስራኤል ዘነፍስ የምንባል ለኛ ነን። በጣም ሩህሩህ የሆነ አምላክ እንዳለን መረዳት ያስፈልገናል። ያለ መረዳት ካልሆነ በስተቀር ብርሃነ ዓለም ቅዱስ ጳውሎስ እናንተ የእግዚአብሔር ቤተ መቅደሶች ናችሁ ሲያረጋግጥልን አሁን ቅዱሳን የተባለውንና ያለ ነውር ንጹሃን ሆነን እንድንኖር ብርሃነ ዓለም ቅዱስ ጳውሎስ እናንተ የእግዚአብሔር ቤተ መቅደሶች ናችሁ። የእግዚአብሔር ቤተ መቅደስ ሊያፈርስ የሚመጣውን ደግሞ እግዚአብሔር ያፈርሰዋል አለ። ምክንያቱም እናንተ የእግዚአብሔር ቤተ መቅደሶች እንደሆናችሁ አታውቁምን ብሎ ይጠይቃል። ሕንፃ ሥላሴዎች ነን ማለት ነው። የራሳችንም አይደለንም፣ እኛ ዋጋ ተከፍሎልናል ማለት ነው። ከፈጣሪ ዋጋ የተከፈለልን ነን። ስለዚህ መቼ ነው ቅዱሳን ይሆን ነው ካለን ገና በእናታችን ማህፀን ጀምሮ ሳለን ማለት ነው። ለፍርሃት፣ ለጭንቀት፣ ለስቃይ አልፈጠረም። ገና እታች እናታችን ማህፀን እያለ ፈጣሪ ቀድሶናል ማለት ነው። ስለዚህ ነፍስና ስጋ ተዋህደዋል። ስጋ ሁልጊዜም ቢሆን የስጋውን ነው የሚያስበው። በቃ ስጋዊ ነው፣ ስጋው ደስ እንዲለው ነው የሚያስበው። ነፍስ ደግሞ የመጣችሁ ከቅዱሱ ስለሆነ ስለ ቅድስና ነው የምታስበው እና ነፍስና ስጋን ማጣመር ያስፈልጋል። የሆነ ወቅት ላይ እኛ የምንሞት አይመስለንም። ብዙ ጊዜ የኛ ስጋ የለበስን ሰዎች ድክመታችን የምንሞት አይመስለንም። ነገር ግን ከእግዚአብሔር ጋር መኖር ማለት መደሰት ነው። ጨለማ የለም። እግዚአብሔር መንፈስ ሲርቅ ፍርሃት ነው የሚለው። የሳኦልና የዳዊትን ታሪክ ብንመለከት ጀግና የነበረ ሳኦል የእግዚአብሔር መንፈስ ሲርቀው መተው ቶሎ የተቀበሉት ከጨለማ በታች ገዢዎች ያላቸው ብርሃነ ዓለም ቅዱስ ጳውሎስ በኤፌሶን 6:10 ላይ የጨለማ ገዢዎች ተቀበሉት። በቃ ጭንቅላቱን ይረብሹት ጀመረ። ለምን? የእግዚአብሔር መንፈስ ርቆት ማለት ነው። ክፉም አይነት መንገድ ስለሄደ እንደውም በቃለ እግዚአብሔርና በዳዊት በገና አይምሮውን ያስተካክል ነበር። ስለዚህ ፍርሃት ወራዳ ሐዘን ይጻረ ሞት የሚለው ጭንቀት የሚያስፈራ ነገር የሚሰማን የእግዚአብሔር መንፈስ ከኛ ከራቀ ነው። ምክንያቱም በዚህ ረገድ እሱ ከመረጠን በዚህ ረገድ ኃጢአታችን ይቅር ካለ አሁንስ እኛ የት ነው ያለ ነው? የአምላካችን የፈጣሪያችን የመድኃኒታችን የኢየሱስ ክርስቶስ ደግ ሆኖ ጥያቄው ምንድነው? ለምን ረከሳችሁ አይደለም ጥያቄው። ለምን ረከሳችሁ አይደለም ጥያቄው። ለምን አትቀደሱም ነው። ለምን ወደቃችሁ አይደለም። ለምን አትነሱም ነው። እግዚአብሔር እያለ እጃችንን ሶፋ ላይ ቁጭ ብለን እንደዚህ ብለን ረጅም ሰዓት ጭንቀት ውስጥ የምንገባ ከሆነ እግዚአብሔርን ረስተነዋል፣ አናውቀውም ማለት ነው። ስለዚህ ቅዱሳንነታችንን ይዘን ቤተ መቅደስነታችንን ይዘን መቀደሳችን ይዘን ዘላለማውያን ሕያዋን ሆነን እንድንኖር ነው የእግዚአብሔር የሁል ጊዜ ጥሪ፣ የቤተ ክርስቲያን ጥሪ፣ የካህናት ጥሪ ነፍ ብሎ መንፈስ ቅዱስን የሰጣቸው ቅስናን የሰጣቸው እናንተ ሄዳችሁ ከነሱ ጋር ተገናኝታችሁ ከእግዚአብሔር ጋር እንድትኖሩ ነው። ኑሮ we don't even know ነገ እንሙት ዛሬ እንሙት ተነገ ወዲያ አይታወቅም። ተዘጋጅቶ መኖር ግን ያስፈልጋል። ምክንያቱም ሌባ በምን ሰዓት እንደሚመጣ ብናውቅ ተጠንቅቀን እንጠብቀዋለን፣ ከዛ በኋላ እንይዘዋለን። ሌባ በምን ሰዓት እንደሚመጣ አይታወቅም ብሎ እግዚአብሔር ወልድ አስተምሮናል። በሚመጣባትን ሰዓት ከቶ አታውቁምና ተዘጋጅታችሁ ኑሩ ብሏል ማለት ነው። ስለዚህ ቅድስናችንን ይዘን ቅዱስ ሆነን እግዚአብሔርን ልንጠብቀው የላይኛውን ቤት ልንይዝ ያስፈልገናል። እግዚአብሔር ኃጢአተኛ ሰውን በፍጹም አይጸየፍም። ኃጢአት ግን የተባለውንና ጠላት ዲያብሎስ ኃጢአት የሚያሰራውን ግን ይጠላቸዋል። የሚጠላው ኃጢአትን ነው። ኃጢአተኛ ሰውን ግን ፈጣሪ
አይጸየፍ፣ አይጠላ። ደግሞ እኮ ደካማዎች ናችሁ አውቃለሁ ኑ ወደ እኔ ብሎናል። የምትፈልጉትን ነገር ጠይቁኝ ብሏል። ዮሐንስ 14 ላይ ከማደርገው በላይ አድርግላችኋለሁ የምትፈልጉትን ጠይቁኝ ብሏል። የማመን ችግር ካልሆነ ፈጣሪንም እኮ ያስደሰቱት በእምነታቸው የጠነከሩ አሉ። እንደዛ በእምነታቸው የጠነከርን ነው መሆን የሚገባል። ምክንያቱም ምንም አይነት ነገር የለም። እስቲ አፍንጫችሁን አየር ሳውት። ይሄ አሁን ዓለም የምትመለከቱት ዓለም ደስ የሚል ሽታ ምንም አይሸትም። የመጨረሻው መጀመሪያ ላይ ነው ያለ ነው። የሚያስደስት ነገር የለም። ነገር ግን ከእግዚአብሔር ጋር መኖር ደግሞ ደስታን ያስደስታል። ጭንቀት የለም። መሳቅም፣ መጫወትም፣ መዝናናትም መኖርም ይቻላል። ዋናው ነገር በባቢሎን መንገድ ሄደን ወደ ተሰሎንቄ ቤት እንዳንገኝ እንዳንወሰድ ዓለም እንዳይወስደን ነው እንጂ መጠንቀቅ ያለብን ከእግዚአብሔር ጋር መኖር ያስደስታል። ስለዚህ ቅዱስ ነን። ለምን መሰላችሁ እንደዚህ የምለው? ጠቢቡ ሰለሞን መክብብ ምዕራፍ 12 ላይ ምን ብሎ ጽፏል መሰላችሁ? መክብብ ምዕራፍ 12 ላይ ሙሉን አንብቡት፣ ሙሉ ሚስጥር ስላለው። ነፍስ ወደ ሰጪዋ ሳትመለስ ስጋ ደግሞ ወደ ነበረበት የመጣው ከአፈር ስለሆነ ወደ ነበረበት ሳይመለስ በወጣትነት ጊዜ እግዚአብሔርን አስብ ብሏል። ነፍስ ወደ ሰጪዋ፣ ምክንያቱም ያቺ ቅዱሳን የምንሆንባት ነፍስ ከቅዱሱ መጣ ወደኛ ተቀላቅላለችና እኛ ቅዱሳን ነን ማለት ነው። ለምን ከቅዱሱ የመጣች ነፍስ አለችን። ግን ነፍስና ስጋን አዋህደን ግን ጨለማ ውስጥ ገብተን ፈጣሪን ካስቀየምነው ቅዱስነታችን ያበቃል። ግን በሩን አንኳኩተን ወደሱ ለመምጣት ደግሞ በሩ ዝግ አይደለም። የይቅርታ አምላክ ነው። ከሰማይ ድረስ የተፈረደብን እኛ ሆነን አዳም ሆኖ ሳለ የእኛን ፍርድ በራሱ አድርጎ ውድ ነፍሱን በመስቀል ላይ አድርጎ ስጋውን ቆርሶ ደሙን አፍስሶ ሰጥቶናል ማለት ነው። ውድ ነፍሱን ሰቃዮቹ 6666 ጊዜ ገርፈውት እንኳን አባ ስረይ ሎሙ እስመ በዘያምሩ ይገብሩ የሚያደርጉትን አያውቁምና ይቅር ይበላቸው ነው ያለው። ስለዚህ የሚያደርጉትን አያውቁምና ይቅር ይበላቸው ብሎ ስለ ሰው ልጅ አሁንም ትምህርት የሚሰጥ አምላክ ነው ያለን ማለት ነው። አምላካችን ፈጣሪያችን የባህሪ አባቱን እግዚአብሔር አብ ፈቃድ በባህሪ ሕይወቱ በእግዚአብሔር መንፈስ ቅዱስ ፈቃድ በራሱ በእግዚአብሔር ወልድ ፈቃድ ወደ ምድር መጥቶ እኛን በዮርዳኖስ የተቀበረውና በሲኦል የተቀበረውን የዕዳ ደብዳቤ ቀዶ ሰው በሌለን ሰዓት ሰው ሆኖ ሰው አድርጎናል። ስለዚህ እኛ ከእግዚአብሔር ጋር ልንኖር ግድ ነው። ሌላ ምንም መጠጊያ የለንም። ዝም ብሎ መጨነቅም የለም። ከእግዚአብሔር ጋር ልንኖር ይገባል ማለት ነው። በመጨረሻ መቼ እንዘጋጅ? መቼ ነው መዘጋጀት ያለብን? በመጨረሻ መቼ እንዘጋጅ ከተባለ አሁን ቁጭ ብላችሁ ይሄንን እየሰማችሁ ከሆነ አሁን ነው። ሂዱ፣ ቀጥታ ካህናት ጋር ሂዱ፣ ተነጋገሩ። ከዛ በኋላ መጾም፣ መጸለይ፣ መስገድ፣ ከእግዚአብሔር ጋር መገናኘት፣ ሊያውም የማይቀማውን ማትቀመቱን ደስታ ነው የምታገኙት። ደስ የሚል ህይወት እንድትኖሩ ነው ማለት ነው። ቅዱስ እንደሆንኩኝ ቅዱሳን ሁኑ ብሏል ፈጣሪያችንና እኛም ደግሞ ቅዱሳን ሆነን ከእግዚአብሔር ጋር አንድ ሆነን ያቺ ሲገቡባት በጣም ጠባብ ከገቡባት በኋላ ግን የምታምረዋን መንገድ እንድናገኝ እግዚአብሔር በቸርነቱ ይርዳል። እንደገና ደግሞ በምኩራብ በሌላ ትምህርት እመለሳለሁ። ድንግል ማርያም ከፊት ከኋላ በአማላጅነቷ ትምራን። ቅዱስ ገብርኤል በመዓልትም በሌሊትም ይጠብቀን። ቅዱስ ሚካኤል እስራኤላውያኑን በብርሃን እንደመራ በአማላጅነቱ የምንሄድበትን መንገድ ሁሉ ብርሃን በብርሃን ያድርግልን። ከመቅደሱ ረድኤት በረከት ይስጠን። የያዕቆብ አምላክ ስም ይቁምልን። የተነጋገርነው በህሊናችን የተቀመጠ ሆኖ መጥቶ ጠላት ዲያብሎስ ሳይወስደው ስለ አንዱ ፋንታ 30 60 100 ያማረ ፍሬ አፍርተን የክብሩ ቀዳሾች የመንግስቱ ወራሾች ራሱ ጠላት ዲያብሎስን ደግሞ አሳዳጆች
እንድንሆን እግዚአብሔር በቸርነቱ ይርዳን። ወስብሐት ለእግዚአብሔር።